ነፃ ነሽ እንዴ? አዎን። ነፃ ነኝ፣ እያዳመጥኩ ነው። እንግዲያውስ መልካም። በር ላይ ነህ? አልረበሽኩሽም ብዬ ተስፋ አደርጋለሁ። ኧረ ግባ። ሩቃን ፍቅሯን እንዴት በሚገርም ሁኔታ ጠበቀች። ከሶመር ጀርባ እንደ ተራራ ቆመች። ግን አሁን ከቤተሰቦቿ ጋር ያላት ትስስር ተቋርጧል። ይህ በፍቅር የወደቀች ሴት ኃይል ነው። ለምትወደው ሰው እሳተ ገሞራ ሆና ሳለ ነበልባሉ ኃይል ሲያገኝ የመጡበትን መንደር ያቃጥላል፣ ያጠፋል። አንቺ ከተገሮ ሸሽተሽ ያለን አሁን እኔን እየወቀስከኝ ነው? ከፈለግ ትዕግስቴን ወደ ድንጋይ ቀይርክባቸውን ቀናት ሙስጠፋ እየደወለ ነው። አቤት ልጄ። አቶ ኦዛር በጣም ስራ የበዛቦት ይመስላል። ማውራት አልቻለም። ሙስጠፋ ነገም ማውራት እንችላለን። አሁን ቤት ነኝ። ስለዚህ ከውድ ባለቤት ከወይዘሮ ጃን ጋር ነው ማለት ነው? አዎ። አመሰግናለሁ። ዘጋው። አልገባኝም። ኦዛር ታገልሽም ልትለኝ አትችልም። እንዳገባህ ከኔ ደበክ። ሰው ግን በጣም ዘልይቶ ነበር። እፋታለሁ ብለሃል። ከጠበቃ ጋር አወራለሁ ብለኸኝ ነበር። እኔም አመንኩ፣ ግን መፋታት አልቻልክም። ከዚህ አንድ ቀን ሙስጠፋ እናት ከማለቱ በፊት አባቴ ማለት ሲጀምር ልጄን መጉዳት አቃተኝ። አባት አልባ አድርጌ ማሳደግ ፈራው። እንደዚያ 5 ዓመታት አለፉ። ከዚያም አንድ ቀን ሙስጠፋ ኩፍኝ ያዘው። ሆስፒታል መውሰድ ነበረብኝ። ደወልኩልህ። ብስክሌት ገዝቼ እመጣለሁ ብለህ ነበር፣ አልመጣህም። የሶመር ልደት ነበር። አዎን በትክክል የሶመር ልደት ቀን ነበር። እያልኩ ያሉት ይህንኑ ነው። በዚያ ቀን ለልጄ አባት መሆን እንደማልችል ተረዳሁ። አሁንም አለማቁም ያለው እና ማስታወሻም ሆነ መልእክት የለም። ምንም ሳትታይ ወጣሽ። በዚያ ቀን ሙስጠፋን እንዴት እንደወሰድኩትና በመንገድ ላይ ደረሰብኝም ብታውቅ ራስህን ይቅር አትልም። ልክ ነሽ። አዝናለሁ። እኔ ነገሮችን ማስተዳደር አልቻልኩም። በጣም ነው ማፍረው በዚህ ነገር። ይቅርታ። ሙስጠፋ አሁን ይመጣል። እሺ፣ እንግዲያውስ እሄዳለሁ። አልመጣም ብለሽኝ የነበረ ቢሆንም በቂ ነበር ልጄ። እማዬ እኔን የሚተካ ሰው እስኪገኝ ድረስ እኔ መቆየት አለብኝ። እሺ እንግዲህ በጥንቃቄ ሂጂ የኔዎች።
ጠብቀህ ነበር? ጠበቃው ነው የሚሆነው። ቁርስ ላይ ደረስኩ። ደርሰሃል። ና እባክህ ተቀመጥ። እኔ ያንን ጉዳይ ጨርሻለሁ። ያ ምንድን ነው? አፋጭ እናቴ በገዛ እጇ የሰራች ሰው ነው። ለአንቺ ፈጣን ማገገም እንዲሆንልሽ መልካም ምኞቷን ታስተላልፋለች። እናትህ እዚህ እንዳለች አላውቅም ነበር። ኧረ በእውነት እናትህን ማወቅ እፈልጋለሁ። እኔ አስተዋውቃቸዋለሁ። እሷ በጣም ብቸኛ ስለሆነች እርስ በርሳችሁ ትቀራረባላችሁ። እሺ፣ መልካም በዚያው እንገናኛለን።